ባለቤት እናናገራለን ማለት ነው። እዛ ሰላም ይቅርታ አድርጊልኝና ትላንትና ልጆች ሰላምን አናቃትም ገስቴ ላይ ማለት ነው። ሰላምን አናቃትም እያሉ ሰላም ማነሽ ስልሽ ያጎቷ ጓደኛ ነኝ ያጎቷ ልጅ ጓደኛ ነኝ ምናምን ብለሽ እሺ ብዬ ኤምባሲ እንድትሄጂ አደረግ። ኤምባሲ ከሄድሽ በኋላ ሰላም እየሰማሽ ነው ያለ ሰላም ይሰማል። ጥሩ እህታችን ነሽ። አንቺም ግን ጥርጣሬ ያለውን ቅድም ገስት ላይ ሰብስቤ ዘመዶችንም እህቶችንም ብዙ ሰዎችን ሰብስቤ ጠይቅልን ያሉትን ነገር ነው። አቢባ ቤት ምን ልጠይቅላችሁ ስላቸው አንደኛው ነገር ያነሱ ሰላም እያመናት የወደናት እህታችን ናት ብለን ሂዳ እንትን ከደረሰች በኋላ ኤምባሲ የልጅቷ አስክሬን እንዳይፈለግ ቤተሰቦቹ ናቸው ትቀበርልን ያሉት ኤምባሲ መረጃ ሰጥቶኛል። ያልሺው ከየተምተሽ ነው ጥያቄ ጠይቅ ተብዬ ነው ታርጌት ለፍተሻል። አዎ ግን ያልተጻፈውን ከየት ነው የነበርሽው እንጂ ገብቶሻል። አቢባ አዎ ትክክል። ኦልሬዲ እሷ እንደዚህ ካለች የሆነ ባልሰማሁት ነገር መጀመሪያ ራሷ ልጠይቃት። ሰላም ጤና ይስጥልኝ እናት ኤምባሲ ሄደሽ ነው? ሰላም ብያለው ሀቡ። እኔ ያው የአገሯ ልጅ ነኝ፣ የወሊሶ ልጅ ነኝ። ምክንያቱም የእሷ ቤተሰብ የአጎት የእሷ ዘመዷ የሚባል ሁሴን የሚባል ልጅ ነው። የአንድ ሰፈር ልጆች ነን ከሱ ጋር። ሰላም ይሄ ነገር ተፈጠረ ምናምን ይሄ ነገር የተነገረኝ ሀቡ ልክ ልጅቷ እንደሞተች የዛሬ ወር ምናምን ነው ገብቶሻል። ከዛ ሲነገረኝ ወሳብ ላይ እሺ እኔ መረጃ አምጡልኝ ከኢትዮጵያ ሙሉ መረጃ አምጥታችሁ ሰጥታችሁኝ እስከ ኤምባሲ ድረስ ይሄዳለሁ ያለውን ነገር አልኳቸው። እኔ እንደ ሀገር ልጅ ነው ገብቶሻል። ከዛ በኋላ እሺ ብዬ እኔ ወደ አላኩልኝም። በቃ እኔም ደውዬም አልጠየኳቸውም ታውኩት። በቃ እነሱም ያለ ነገር ምንም ተረሳስቷል ማለት ነገሩ። ከዛ ከ3 ቀን በፊት የልጅቷን ፎቶ ሙታለች ብሎ በየሚዲያ ሲያዞሩት እንዴ ደነገጥኩኝ። ታውቂያለሽ ከእንቅልፌ ተነስቼ ምንድነው የተፈጠረው ስላቸው ምንም የሰፈር ልጆች ደውዬ ስጠይቃቸው ሰላም ሙታለች እኮ ተብሏል ምናምን ነገር ሲሉኝ ቀጥታ እኔ ሄድኩኝ ወደ ኤምባሲ ነው ሀቡዬ ገባሽ። ወደ ኤምባሲ ሂጄ አረጋገጥኩኝ። ሳረጋገጥ አሁን እንደሞተች ከኢትዮጵያም ደግሞ ይኸውልሽ አንድ አሁን እነሱ ነጥብ የያዙብኝ ነገር እነሱ በሌላ ቦታ ነው የሄዱት። ይሄ በዘረኝነት ምናምን ነገር እኔ የለሁበትም ሀቡ ገብቶሻል። እኔ አንድ ነገር ልንገርሽ፣ እኔ ልጅቷ የሀገሬ ልጅ ናት፣ ግዴታዬ ነው። ይሄ የሀገሬ ልጅ ባትሆን እህቴ ናት፣ ግዴታዬ ነው። ገብቶሻል። ኤምባሲ ውስጥ ገባው። ኤምባሲ ውስጥ ይቅርታ ሰላም ስንናገር ማለት ነው ስንናገር እውነተኛውን መንገድ እንጂ ወደ ዘር ወደ ሃይማኖት እንዲኬድ አልፈልግም ማለት ነው። አንቺ እኮ ለእኔ ነው ሙባረክ በውስጥ መጥተሽ ትናንትና እነሱ ነው እያሉ ሴሊ ስሎሽ አምኜሽ ሂጂ አልኩሽ እኔ ማለት ነው። ሰላም ወሊሶ አይደለም የሚለው የወሊሶ ልጅ እኮ ናት። ለምንድን ነው ማነሽ ብላችሁ ለምን ጠየቃችሁኝ? አገሬ ወሊሶ አይደለም። እኔ በስም አላምንም። ምን የጎንደር ልጅ ሁኚ ከፈለግሽን ደግሞ ኤርትራ ልጅ ከሀገር ውጭ ማለት ነው። እኔ ችግር የለኝም ከእንደዚህ አይነት ነገር። ሂጂ ተባልሽ ሄድሽ፣ ዘመን ልኮኛል ብለሽ እኔን ነው እኮ በውስጥ በኩል ሙባረክ ልጅቷ እንድትቀበር ባሏ ውክልና ሙሉ በሙሉ ሰጥቷል ስትይ ተስፋ ቆረጥኩ። ይህንን ልጠይቃታ ሙባረክ፣ ይህን ልጠይቃታ። ቆይ ይሄንን ቃል አሁን ሙባረክ ያለውን ብለሻል አላልሽም? እናቴ ሀቡዬ ብያለሁ። ቆይ ልንገርሽ ሀቡ፣ እዛ ጋር ያልኩበት ብያለው ካልሽ ማሬ ብያለው ካልሽ ቆይ አይደለም ሀቡ ላስረዳሽ። ቆይ ላስረዳሽ ሀቡዬ፣ ኤምባሲ ውስጥ ስትገቢ ኤምባሲ ውስጥ ከሄድሽ ብዙ ሰው ሌላ መረጃ ነው የሚሰጥሽ። ገብቶሻል። ይሄም እኔ ያውቀዋለሁ ይሄም አውቀዋለሁ ይልሻል። በነገራችን ላይ ማለት ውስጥ ገብቼ ጠየቅኩት። ስጠይቀው ይሄ ምንድን ነው የተባለው ስለው ባሏ ውክልና ወስዷል ውጪ ብሎ እንደ ውሻ አባረረኝ። ገብቶሻል። እዛ ውስጥ 12 ቁጥር ያለው እንደው ስሙ መጥራት ባይጠበቅብኝ በቃ ቁጥሩ ግዴታ ነው አለብሽ። እንደ ውሻ አባረረኝ ውጪ ብሎኝ ማለት ነው። ማነው? እኔ ሳውዲ ኤምባሲ ውስጥ የሚሰሩትን ጠቅላላ አውቃቸዋለሁ። እነሱም ይነግሩሻል ሀቡ ወይ እንትን ይላል ገባሽ። ንገሪኝ ግለሰቡን 12 ቁጥር ላይ ዴስክ ላይ ተቀምጦ የሚሰራውን ግለሰብ ስም ንገሪኝ። ሁሴን ነው ማነው ስሙ የሚባለው? 12 ቁጥር ስሙ ብዙም እንትን አለለውም ግን 12 ቁጥር ያለው ይታወቃል። ስለዚህ ሁሴን እንደዛ አለሽ ምን አለሽ? ቆይ ውጪ ብሎ ይሄ መረጃው ላኩለት በዋትስአፕ ማለት ነው። ስልክለት እንደ ውሻ አድርጎ ውጪ ብሎ አባረረኝ። ታውቂያለሽ። ሲያባረረኝ ውጪ ላይ ወጥቼ አረጋገጥኩ። ገና ገባሁ በእንደገና ላይቭ ሙባሪክ ላይቭ ላይ ነበረ። ሙባሪክ
እኔ ባሏ እንደዚህ ተብሏል ውክልናው ምንድን ነው ሲለኝ ተመልሰሽ ግቢ ውስጥ ገብተሽ ጠይቂ አረጋግጪ አለኝ እራሱ ማለት ነው። እሺ ብዬ ገብቼ ሳረጋግጥ ሀቡ እንደዚህ ያሉኝ እኛ ልጅቷ ተቀብራለች፣ ልጅቷ ቤተሰብ ላኩልን ብለው ነበረ ደብዳቤ ከኢትዮጵያ ያስላኩት ለ21 ቀን የሳኡዲ መንግስት አስቀምጧት ቀብሯታል። ስለዚህ እሺ መላክ አይቻልም ወይ ከቀብር እንኳን ወጥታ መላክ አይቻልም ወይ ስላቸው መላክ አይቻልም አሉኝ። ገባሽ? ወደዛ መላክ አይቻልም። የቀበራት የሳኡዲ መንግስት ነው። በአፍ ነው ያሉሽ። ይኸውልሽ አንድ ነገር ማስረጃ ተብሎ ሚዲያ ላይ የሚመጣው አንደኛ ሌተሩን ሲያሳይሽ እና ፎቶ አንስቶ ማስረጃ ለእኛ ስታመጭልን ነው። እሷ ናት፣ ሌላ ሰው አይደለም። ሙባሪክ እንዴት ነህ? ሰላም ነው? እኔ ደህና ነኝ እግዚአብሔር ይመስገን። ኤምባሲ ነበርኩኝ። የልጅቷ መረጃ ሁሉም በኮምፒውተር ወጥቶ ነበረ። ባለቤቷ ሙሉ ውክልና ሰጥቶ እንደተቀበረች ነው መረጃው የወጣው ማለት ነው። ሸምሱ የሚባለው ለዋናው ኮሚቴው ጠየቅኩት። እንዴት አንተ ሚዲያ ላይ ሙባረክ ጋር ገብተህ መረጃ ልትሰጥ ትችላለህ ወይ ስለው እኔ መንግስት አካል ነኝ መስጠት አልችልም፣ ግን ይሄ መረጃ ይዤው ነበረ እኛንን የጻፍንላት ከዚህ እና ተቀብራለች፣ ባለቤቷ ነው ሙሉ ውክልና የሰጠው ብለውኛል። እሺ ስለዚህ በአይንሽ አላየሽም፣ በአፍ ነው የነገሩሽ። ሰላም ይሄ በአፍ ነው። ሀቡዬ ልጨርስልሽ። ከዛ አጭር መልስ ኔ ማራ አንድ መልስ በአፍ ነው ወይስ በአይንሽ ደብዳቤውን አስነብበውሽ? በአፍ ነው ያለኝ እሱ ራሱ ማለት ነው። ከዛ እሺ ብዬ ገና ተመልሼ ገባ ሙባሪክ ግቢ ሲለኝ ማለት ነው። ገብቼ ሳረጋግጥ ቤተሰብ አስክሬን እንደሚላክላቸው ነበረ እንትን ያሉት ማለት ነው። የሳኡዲ መንግስት እንትን ደግሞ ለ21 ቀን አቆይቶ ከዛ ቀብሯል። አሁን ለ15 ቀን ብቻ ነው ማቆየት የሚችለው። እሺ ቤተሰብ አስክሬን ወጥቶ የለውም የሳኡዲ መንግስት። ይኸውልሽ አንድን አስክሬን ቤተሰብ ሳይፈቅድ የመቅበር መብት የለውም። ትኩስ ሬሳ ገና ከሞተች 20 ቀን 6 ወር በረዶ ቤት እኮ ይቀመጣል እኮ ሬሳ ሳኡዲ ላይ 6 ወር ሲሞላው እኮ ነው በለድያ የሚቀብረው። ይቺ ልጅ ገና ትኩስ ሬሳ ሞቶ አስክሬን ሳይመረመር ቤት ውስጥ የሞተ አስክሬን በምን ትገደል በመርዝ ትገደል በምን ሳይረጋገጥ ዝም ብሎ ወስዶ ሊቀብር አይችልም። አንደኛ። ሁለተኛ ከቤተሰብ ውክልና ቅበሩ የሚባል ተልኳል ሲባል በአፍ ተመጥቶ ሚዲያ ላይ አይወራም። በአፍ አሳዩኝ ይባላል። ወረቀቱን አሳዩኝ ከዛ ፎቶ ላንሳው። አንደኛ ወረቀቱን እነሱ አስክሬን ይላክልን የሚል ነው የላኩት። እኔ እጄ ላይ ያለ አንብቤዋለሁ እንጂ እመኝኝ እንግዲህ ወለ ኤምባሲ ወለ ጅኒ ለምን ዱባይ ኤምባሲ አይሆንም? እውነት ተናግረን ቀልጠን እንደጨው መሞት ዝግጁ ነኝ እኔ ለማለት ነው። ወላሂ ዱባይ ቢሆን ራሱ ይሄን ነገር እናገራለሁ። ሰውዲን ደግሞ ለዚህ ጉዳይ ሄዳለሁ። እውነቴን ነው የምልሽ። ኤምባሲ እውነትም እቺ ልጅ እንደዚህ ካሉ ኤምባሲ የሚጀለው ማለት ነው። እኔ ለግችም እሷን እንደዚህ ካሏት መረጃ ካመጣች ኤምባሲውም ራሱ በቃ እዛ የገባ ወረቀት ሌላ ነው ተስማምቶ ቁጥሩ ልስጥሽ። አንቺ ደውለሽ ለሰላም ለምን እንደዚህ አላችሁ ብለሽ ጠይቂያቸው እኮ ጠይቃለሁ። እኔ አላልንም ካሉ ግን አንቺ ኃላፊነቱን ትወስጃለሽ። ይኸውልሽ ሀቡ ራሳቸው ማለት ውጪ ብለው መጨረሻ ምን እንዳደረጉኝ ማለት ነው። እኔ እሺ ለቤተሰብ እንደሞተች እንኳን ይሄ ነው የሞተችን ነገር የሚባል መረጃ ስጡኝ ስላቸው ማለት ነው ምን አሉ፣ እኛ ከኢትዮጵያ እነሱ ውክልና ሲሰጡሽ ካልሆነ በስተቀር መግባት ማችም እዚህ ግቢ ውስጥ ብለው አባረው ነው ያወጡ። ገባሽ? ለሰላም ለምን እንዲህ ያደረጋችሁ ብለሽ ጠይቂያቸው። ሰላም እኔ ጠይቃለሁ። ኤምባሲ ደውዬ አላልናትም ካሉ አንቺ ምን ማስረጃ አለሽ? እነሱ ያንን ለማለታቸው ቮይስ ሪከርድ አድርገሻቸዋልን? ስልክ ይዞ መግባት አይቻልም። ስልክ ይዞ መግባት አይቻልም። ሰው እኮ ያለ ማስረጃ አንድን ነገር ሚዲያ ላይ መረጃ ብሎ አይሰጥም። አሁን አይሽ ያንቺን ንግግር አምኖ ሙባረክ በቃ ብሎ ለእነዚህ ሰዎች ነው ሰላም። ቅድም አንቺ ተሳስታት ቆረጭኝ ላይቭ ስገባ ላይቭ ላይ መተሽ ይኸው ኤምባሲ ውስጥ ነኝ እያልሽ ውጭ ላይ ሆነኝ። ይኸውልህ እዚህ ጋር ሙባሪክ ውጭ ካልሆነ ባስተቀር ስልክ ይዘህ መግባት አችልም። ውስጥ ስልክ ይዘህ መግባት አችልም። ሙባሪክ ከግቢ ውጭ ነው መሆን የምትችለው። ገባ? አሁንም የማይሆን ነገር እኔ በቃል ስህተት በጽሁፉ ስህተት ለሆነው በጣም ይቅርታ ጠይቃለሁ። ይኸው ያለውን እናትዮ እቹት ውክልና ሚዲያ ላይ ሰጥታኛል ለኔ
እኔ ደግሞ ሚዲያ ላይ ብቻ ሳይሆን ሌላ ጊዜ የተሳሳተ ለዚህ ነው እኔ ሰው መላክ ጉዳዩን የማይመለከተው አካል ማስገባት ማልወደው እንዲህ ጭምጥቅልቅ ስለሚል ነው። ምን እንደሆነ ታውቃላችሁ? ሰላም ኤምባሲ ሄድሽ አይደለ? እንደዛ ሲሉሽ እሺ እኔ ለህዝቡ ምላሽ ከማስረጃ ጋር እንዳቀርብ ወረቀቱን አሳዩኝ ትቀበር ብሎ ቤተሰብ ትቀበር አላልንም። አስክሬን ላኩልን ነው ይኸው ደብዳቤ የቤተሰብ ደብዳቤ ላኩልን ነው አስክሬን። ኤምባሲው ደግሞ ትቀበር ስላሉ ተቀብሯል። ገና በ20 ቀን ትኩስ ሬሳ ሳይመረመር ተቀብሯል ሲሉሽ እሺ ደብዳቤውን አንዴ ፎቶ ላንሳው አሳዩኝ እና አልኳቸው። ጠየኳቸው። ስጠይቃቸው ቤተሰብ ለአንቺ ውክልና ሰጥተናል ብለው በኢትዮጵያ ምንድን ነው ያሉኝ? መስጠት አለባቸው እንጂ ምንም አይነት ነገር መጠየቃቸው ማለት። እሺ ሰላምዬ፣ እንደዛ ከሆነ ለምንድን ነው ለሙባረክ በኮንፊደንስ ቤተሰብ እንትን ኤምባሲ እንደዚህ ብሏል ስትዩ ይሄንን ነገር ሰምቶ እኮ ጉዳዩን ይተዋል። አሁን እሱ ሙባረክ እኮ አቡዬ ሁለተኛ ከሆነ ገና ገብተሽ አረጋግጪ ሲለኝ ገባው። ሙቤ እንደዚህ እኮ ብለዋል፣ በቃ የቅድሙ በስህተት ነው ማለት ነው አልኩት እንጂ እኮ እኔ ቀጥታ አልነገርኩ። ሁለተኛ እኮ ነው ላይቭ ላይ እሱ ጋር የገባሁኝ ታውቂያለሽ። ሀቢባን አላጠልቃትም። ያም ሆነ ይህ ሰላምዬ ተሳስተሻል። አልፈነዋል፣ ይሄን ነገር አልፈነዋል። ለምን ፈጣሪ አግዞን ማለት ነው። ይሄን የአንቺን ጉዳይ አልፈነው የት ደርሰናል? ኤጀንሲዎች እና ተወካዩ የድሬዋ የምትለውን ያላትን ቁጥር ተቀበያትና ሀቢባዬ ይቅርታ ጥሪልንና ወደ ገደለው አሁን ቁጥር ልስጥሽ፣ የእንትኑ ቁጥር ልስጥሽ። እሺ የዋናው ጠይቂ፣ ዋና የያዘላት እኔ ነኝ ያያዝኩላት ብሎኛል። የእሱ ቁጥር ልስጥሽ፣ አንቺ ተነጋገሩ። እናትዮ ትሄድ ሀቢባ። እሺ ቆይ መዲና የጻፈችልኝን እያነበብኩ ነው። ሰላም ሀቡ ስላገኘሁሽ ደስ ብሎኛል እና አሁን ኦንላይን መግባት አልችልም። ጃንቱን አውሪያት። እሺ ኢንተርኔት ምን ይባላል? እሺ ውድ ያለች ጃንቱ የምትባል ልጅ ስልክ ልካልኛል። ጃንቱ ማናት? ሌላ ቢሮ መዲና አስተርጓሚዋ የሌላ ሰው ስልክን የላከችልኝ ቢሮ ውስጥ ያለ ሌላ ሰው ጃንቱ የምትባል ልጅን አውሪያት ብላ። ኤጀንቱ ማለት ፈልጋ እንዳይሆን አቡ እኔ እንጃ። ጃንቱን አውሪያት። ኤጀንቷን ልትል ፈልጋ ይሆናል። ለምን በአማርኛ አይደለም የጻፈችው፣ እንግሊዝኛ በአማርኛ ፊደል ስለሆነ ነው የተቸገረው። እሺ ቁጥር ልኬልሻለሁ መጨረሻ 2954ቱ እሷ የላከችልኝ ሌላ ነው። እሷ የላከችልኝ የኢትዮጵያ ሕዝብ ማለት ነው ብዙ ጥያቄ ከነሱ አላቸው። አንደኛው እኔ ጓደኛዬ በቀደም ዱባይ ሞቶ ወረቀት በእኔ ስም ሳላቅ አጽፎ ረክስ አለብኝ እኔ አልቀርብም ብዬ እምቢ ብያለሁ። ጓደኛዬም ማለት ነው ለሞቶ መሞት ስለሌለብኝ ማለት ነው እዚህ ሀገር ሕጉን ስለማላቅ። እንዴት ነው ቢሮዎቹ ግን ተሽቀዳድሞ እቺ ምስኪን እናት ወረቀት ላኪልን በእኛ ውክልና እልክልሻለን ብሎ አታለው ተቀብሎ ተነስቶ እቺን እናት ዛሬ ሚዲያ ለሚዲያ የሚያስለቅሷት ማለት ነው። ወረቀቱ የሚለው ምንድን ነው? ልጄን ወደ ሀገር እንዲልኩልን ዘመድ አዝማድ እንዲቀብር የሚለው ወረቀት ሀቢባ ህጋዊ ወረቀት ልኬልሻለሁ። ያው አለኝ እጄ ላይ። ምን ማለት ነው? በግድ ነው እንጂ ሰው ልጅ የሚቀበረው። በተለይ ሳውዲ ላይ ሬሳ ለማውጣት ራሱ ብዙ ትግል ነው። ብዙ ትግል ከበረዶ ውስጥ ለማውጣት ከተላጃ የሚባለው ነገር ፍሪጅ ለማውጣት ማለት ነው። ታግሎ ነው ያወጡት። ገለዋታል። በቃ እሺ አሁን ሳውዲ ኤጀንሲውን ላውራው እንዴ። ሰላም ከአንቺ ጋር ጨርሰናል። እናመሰግናለን። እኔም አመሰግናለሁ። እሺ ኤጀንሲውን ላውራው። እዚህ ጋር ያለው NAGG ነጋ ማን ነው? ጉዳዩ ይመለከተዋል? አዎ ዘመን ነው። የእነሱ ዘመድ ነው? አዎ እሱን ያመጣቸው። ኦኬ አህመድ የላክሽልኝ የቢሮ ስልክ ስም የለውም። እናንተ እያልኩን ያወራኋቸው እንደ ካምፓኒ እንጂ እንደ ግለሰብ አይደለም ያወራኋቸው።
እንደዛ ነው የላኩልኝ ሀቡዬ። እዩ መረጃ ወረቀቶቹ ላይ እንትን ልበልናውን ኤምባሲ ጋር በደው ይሻላል። ሀቡ ይሄ ቁጥር የማን ነው? ይሄ መጨረሻ 54 ኤጀንት ወንድ ናት ሴት ናት? ማን ነው? አናውቅም። ማን ብለውን ይሰጡሽ? ሲሰጡሽ ቁጥር እንደዛ ስክሪንሻት እንደሰጡኝ ነው የላኩልሽ። ሹራብ ላይ ያለውን እንትን ልክልሻለሁ። ኤጀንሲውን ስም እፈልጋለሁ። ይሄ ዩኒፎርማቸው ላይ ሰራተኞቹ ሲመጡ ያለው ይኸውና የተላከልኝ ከዘመዶች ነው ዋናው። ይኸውና እነዚህን 3 ቁጥሮች ከቤተሰብ ነው የተሰጠኝ። እዩ እስኪ ብዬ ላውራ እንዴ? እያንዳንዱ ምልክት ያርኩልሽ ወረቀቶችን እንዳለ ወረቀቱ የሚለው በአረበኛ የልጅቷ ሬሳ ወደ ሀገር ይግባ ነው። ከወዘር ዳክልያ ከሀገር ውስጥ ጉዳይ ለኤምባሲ ለመዲናው ሬሳው እንድትወስድ ያ ሁሉ ዶክመንት እያን ምልክት በአማርኛ ጽፌልሻለሁ የምን እንደሆነ። ማን ነው የተቀበረችበት ኤቪደንስ ደግሞ ይምጣ። ኤጀንሲውም ኤምባሲውም ይጠየቁ። መዲና የሬሳ ሳጥን ብር አምጡ ያለችው ካሊድ ማለት መዲና ነች። የሬሳ ሳጥን 6,000 ሪያል ካልከፈላችሁ እናት እኮ አልተነገራትም ነበር ሀቡ ልጅቷ እስከምትቀበር ቤተሰብ ሸፍኖ እናት እንዳሰማ ተብሎ ነበር አይደለም? አዘር ያ ወንድሞቿ አይናገሩ ሬሳ ይመጣል ብሎ እየጠበቁ በ24 ሰዓት ውስጥ ነው ካልመጣ ሬሳው ተብሎ ነው እነዚህ ሰዎች። ቮይሱ ላይ ትሰሚዋለሽ፣ የተቀዳው ቮይስ ላይ የመዲና ፎቶ ያለው አለ። እንቴው ባታነሳ መቴው ጋልደውልና ጠይቃት ካላችሁ ፎቶ እሰቲው ባጠይቃ መዲና መታወቂያና እሺ ላኩልኝ። እሺ ተዋሂዶ ናኤርጊ መታወቂያ ፓስፖርትና መታወቂያ ቤተሰብ ጋር ኦኬ ኳስ ልኩና ወላሂ ልጅቷ ቤተሰብ ጋር ያላትን ግንኙነት ወንድሞቿ ይፍቱ። ሚዲያም ይፈታላቸው፣ ሙሰውም ይፈታላቸው። መጀመሪያ ራሳቸው ጋር ይፍቱ። ሚዲያ ጋር እኮ አልሄድም። ሚዲያ ጋር እኮ ማንም አልሄደም እኮ። አሁን እኮ ነው ልጅቷን ፎቷም እየተፖሰተ ያለው። መች ሚዲያ ጋር ተሄደ? ሬሳ ዛሬ ይገባል ነገ ይገባል እያላችሁ ይኸው 1 ወር ምናምን አቆያችሁ ያላችሁ አይደለማ እያላችሁ እንዳትወርድ እንዳሰበስብኝ ለምን እንዴ? የቢሮ ሰራተኛ አይደለሽም እንዴ ውዴ? አንቺ እኔ አይደለሁም ማሪ። እኔ አሁን ራሴን ላውጣ ማሪ እኮ ራሳቸው እዛ ጋር ይሄሽ ስታስጨርሽ የነበረው እኮ አንቺ ነሽ እኮ የሞተችው። አይንሽ ፊት ለፊት ነው ቢሮ ውስጥ ደግሞ አይንሽ ፊት ለፊት ነው የሞተችው አይደል? እኔ ምን ላስጨርስ ግን ንገሪኝ። እኔ ምን ላድርግ? ቆይ ልጅቷ አሟሟቷን ከመጀመሪያ እስከ መጨረሻ የተሻታል። ያው ቢሮ ውስጥ ነው የሞተችው ብለሽኛል አይደል? አዎ ለዚህ ቢሮ ውስጥ ሞተች እስካልሽኝ ድረስ ካየሻት ድረስ በቃ አሟሟቷንም እስካየሽ ድረስ ከዛ ወዲያውኑ እንዴት እንደሆነች ወዴት ነው ሄደችው? እሺ የዛኔ ምርመራ ኔትወርክሽ ነው መሰለኝ። ምርመራ እኔና አንቺ ከንቦለ ሲስተር ነ በልጅ ሰሞት ጉዳይ ላይ እጅሽን አውጪ። እኔ ምጄን አውጣለሁ። ኖር ማለት ጓደኛ ላስረዳሽ። በልጅቷ ጉዳይ ልትከራከሪ በልጅቷ ጉዳይ ላይ አውራ ከሆነ ሂዱ ኤምባሲ ያናግሩት። ኤምባሲ ይሄን ሰውዬ ያናግረዋል። እኔ በከፊሌ ስር የምተዳደር ሰራተኛ ነኝ። እኔ አይደለሁም ባለ ድርጅት፣ እኔ አይደለሁም ደላላ። እዚህ ጋር ሰውዬው ከፖሊስ ጋር ተነጋግሮ 14 ቀን አልፎ ሲሉ ወይ ቤተሰብ ጋር የሰሙት ቅርብ ጊዜ ነው ይልካሉ። ምን ውክልና ለምኮ እየተጠበቀ የነበረው ብር ነው። እሺ ውክልና ወረቀቱ ከመሰራቱ ሂደት በፊት ከ6 እስከ 7
በዚህ ሀገር ቋንቋ በአረበኛ ለሰንድቁ ብር ያስፈልጋል። ካርጎ ይሁን ወይም አየር አውሮፕላን ጣቢያ የምትሳፈርም ከሆነ የትኬት ያለውን ዋጋ ይኸውትና ተጋ ጋይስ 6000 ሪያል ለሬሳ ሳጥን ያስፈልጋል። ሬሳውን እንዴት ነው 6000 ሪያል የሚሆነው የሬሳ ሳጥን? ምን ጉድ ናት? አሁን ከሪያድ ወደ አዲስ አበባ ለመግባት ኦቨር ነው። ያን ሂሳብ አድርጉና ተዘጋጁ፣ አስገቡ። ድርጅት ልክ አካውንት አስገቡ በሚባል ሰዓት ላይ ሲስተም እኮ ነው ኦንላይን እኮ ማስገባት ለአንድ ሳምንት ጊዜ አንድ ሳምንትም እኮ የሆነ ብር አስገቡ ከተባሉ እኮ በዚህ በ24 ሰዓት ውስጥ ነው ብር አስገቡ የተባሉት እኮ አይደል? ሲችጅሽን አትክተቺ በአላህ ብዬ ላስቆመሽ። ስለ እውነት እኔ እና አንቺ የለሽበትም አትሰማሽም። ስለ እውነት እናውራ፣ ስለ እውነት እናውራ። እኔ እና አንቺ ሰው ነገርሽ እኮ የዚች ልጅ ጉዳይ በቀን 20 ሙስተሽፋ ሽሜሲ ደረሰ። ሙስተሽፋ ሽሜሲ ከደረሰ በኋላ ስንት ቀኗ ነው ሲባል ማርች 16 የሞተች እስካሁን አሉ። ወር ከ4 ቀኗ ነው የዛለት። እሺ ሌላ 3 ቀን ነው ጨማሪ ሰጡ፣ ቀበሩ። አለ ኬፋቸው ይቀብራሉ። አይ እንዴት ይቀበራል? ከዚህ ፊት እኔ ማውቀው እንደውም ጭራሽ እንዴት ይቀበራል ብቻ ሳይሆን ክርስቲያን አይቀበርም በሚባል ነው ማውቀው እኔ እዚህ ሀገር። አሁን ወኪል ቤተሰቦቿ ወኪልም አልሰጡም። ቤተሰቦቿ ይቀበርልኝም አላሉም አይደል? አላሉም እኮ ቤተሰቦቿ አይደል? ለዚህ በራሱ ነው ፖሊስ በራሱ ነው የቀበረው ማለት ነው። በቃ ልክ እንደ ውሻ ያው ውሻ ሲሞት እንደሚቀበረው እንደሚጣለው እንደዛ ማለት ነው አይደል? በጣም ያሳዝናል። ምን እንዳለን ያው ከማዘን ውጭ ምን እናደርጋለን? ላኢላሀ ኢለላህ ዱአ ማድረግ ለእሷ መግፊራ አላህ ያድርግለት። ግን ያው አሁን አንቺ የቢሮ ሰራተኛ ነሽ። ያው እሱ እንግዲህ ያው ባለቤቱ ሀረብ ነው ብለሽኛል። ያው አበሻ አይደለም። አንቺ ደግሞ በሱ ስር መሰሪ ነሽ ማለትም ውክልናው ላይ እኮ አለ ወረቀት፣ የሰውየው ስልክ ቁጥር። የማን የሰዎቹ የቢሮ ስልክ ቁጥር ተጽፏል እኮ። የየትኛው? የኢትዮጵያ ቢሮ ነው ወይስ የዚህ ቤት የእናንተው? አይደለም የኢትዮጵያ ቢሮ የመጣችበት ወኪል አድራሻው አለ። እሱ ጋር ራሱ ሙሉ ኢንፎርሜሽን ማግኘት ትችላላችሁ። ሳይወድ በግዱ ይመልሳል። በአካል ማግኘት ካልፈለገ በኦንላይን ይመልሳል። ምን ቢሮ ነው አልሽ? እስቲ ምናልባት እነሱ በቃ ዞሮባቸዋል። አሁን ታውቂያለሽ፣ ራሳቸውንም እንደምሰማው ከሆነ በጣም ትልቅ ስሜት ውስጥ ነው ያሉት። በቃ ይህን የሚያስተናግዱበት አቅም የላቸውም። እስኪ ለእኔ ንገሪኝ፣ እኔ መርዳት ከቻልኩኝ። ልጆቹ በአካል ድረስ ያሉታል። በአካል ድረስ ውክልናው ወላሂ ታያቸው በራሳቸው ሰዓት ይድረሱበት። ነግሬሻለሁ። ቅድም እያወራሁሽ በማሊያ አስቆመን ስልክ አለ ተደውሎብሽ ያው ገድን ታሳየዋለች። ለሰው ልጅ ለልጅሽ ቀለምና ደብተር ተሰጪዋለሽ አይደል? ልጆች አሉሽ አንቺ። እነዚህ እንኳን ወንድሞቿ የሚባሉት እኮ ከእሷ በምንም የሆነ 20 ቤት ገና ጩጮች እኮ ናቸው። እነሱ ራሳቸው ምንም የሚያውቁት ነገር የለም። ውክልናም አልሰጡም። ሬሳ ይቀበርልኝም አላሉም። እናት አልሰማችም የዚች ልጅ ሞት። በቃ እች ልጅ ሞተች በራሱ በቃ ቢሮ በራሱ ቀበረ ማለት እኮ ነው። በራሱ ቀበረ። እንደደበቋት ማየክያ አንድ ጊዜ እንደዚሁ እንደደበቋት እናትየው ሳሰማ እንደዚሁ እንደታፈሉ ይቀመጡ ነበረ። ሬሳ ይገባለዋ። ሁለት ሞት እኮ ነው። አይቶ መቅበር እኮ አንድ ነገር ነው። በቃ ሞት እኮ ለሁላችንም አለ አይቀርም። ግን አይቶ መቅበር ልጅን አይቶ መቅበር መታደል ነው። አዎ ግን እንዴት ሊቀበር ቻለ? ያለ ውክልና ሳይሰጥ ቅበሩ ሳይባል እንዴት ሊቀበር ቻለ? ማህበራዊ ጉዳይ ሄዶ በቃ እኛ የእህታችንን ደም የገባበትን ማወቅ እንፈልጋለን፣ እህታችንን አጥንቷንም ቢሆን አምጡልን ብሎ ንቅል አድርገው የያዙት መንግስት የፈቀደለት ህግ መንግስት